በአንበሶች ዘመን እንደ በግ እስከ ዛሬ ድረስ እንደ በግ እየተነዳ ኖረሃል። ይሄንን ቪዲዮ አይተ ስትጨርስ ግን ወደ አንበሳነት ይቀይረሃል። እስከ መጨረሻው አድምጥ። ስኬታማ ሰው ስትመለከት መቼስ የበግ አእምሮ ይዞ እንዳልሆነ ትረዳለህ። ዓለማችን ላይ ለበጎች የሚሰጥ ያረጀ ምክር አለ። ትምህርት ቤት ቁጭ ብላችሁ ተማሩ፣ ሚዲያውን ስሙ፣ ተቀጠሩ፣ ከዛ በኋላ ታማኝ ሆናችሁ ሰርታችሁ ጡረታ ውጡ የሚል ለበጎች የሚሰጥ የዓለም ስርዓት አገልጋይ የሚያደርጋቸው ያረጀ ዕውቀት አለ። ያንን ዕውቀት እየሰማ በፍጹም እዚህ ምድር ላይ ትልቅ ስኬታማ ሰው ልትሆን አትችልም። የበጎችን ምክር ሰምተ በፍጹም እንዳንበሳ ስኬታማ መሆን አይቻልም። እነሱ ተረድተው እኔ ያልተረዳሁት ምንድን ነው ስትል ከመንጋው የተደበቀ ጥቂት አንበሳ ሰዎች የሚያውቁት ጥበብ አለ። የመጀመሪያው ነገር እንዴት ነው ባለሀብት የምሆነው ብለህ ራስህን ጠይቅ። ገንዘብን ማስተዋል። ገንዘብ ከየት ይመጣል? ማን ፕሪንት ያደርገዋል? ማን ብዙ ገንዘብ አለው ብለህ ስትጠይቅ የተደበቀ ዕውቀት ታገኛለህ። የመጀመሪያው ያንተን ገንዘብ የሚያበዛል ነገር ያንተ ገንዘብ የሚሄድበትን አቅጣጫ ማስተዋል። በቀጣይ ከኪሲ ገንዘብ አውጥተህ የሆነ ዕቃ ስትገዛ፣ የሆነ አገልግሎት ስትጠቀም እንዴት አድርገው ከኪሴ ገንዘብ አውጥተው ሊወስዱብኝ ቻሉ ብለህ ጠይቅ። ሰዎች ገበያ ውስጥ አንተን አሳምነው ከአንተ ኪስ ውስጥ ገንዘብ ይወስዳል። መርካቶ ብትሄድ ገንዘብን ከኪስ የሚያስወጡ ብዙ ነጋዴዎች አሉ። ቦሌ 22 ብትመጣ በርካቶች ገንዘብን ይቀበሉብሃል። ስንት ጊዜ ገንዘብን በተንከው ወንድሜ። ለፍተ ሮጠ ደክመ ቀንና ሌሊት ሰርተ ጉልበትን አባክነ ያገኘውን ገንዘብ የሆኑ ሰዎች አንተን አሳምነው ካንተ ኪስ ውስጥ ወሰዱ። በቀጣይ ቡና ቤት ስትገባ እንዴት እዚህ መጣው ብለህ ጠይቅ። ለምንድነው እዚህ ቦታ የመጣሁት ብለህ ጠይቅ። የጓደኛ ቤት ስለሆነ ነው? ከሥራ ቦታ ቅርበት ላይ ስላለ ነው? ቡናቸው ስለሚጣፍጥ ነው? ሶሻል ሚዲያ ላይ ማስታወቂያቸውን አይቼ ነው? ለምን መጣው እዚህ ሆቴል? ለምን መጣው እዚህ ሞል? ለምን መጣው እዚህ ቡቲክ በልና ጠይቅ። ቆም ብለህ ገንዘብን እያወጣ ለምን እንዳወጣ ትንንሽ ጥያቄዎችን እየጠየቅ መማር ብትችል ትልልቅ የቢዝነስ ዕውቀቶችን ታገኛለህ። አይገርምህም? ትልቁ የቢዝነስ አስተማሪ አፍንጫ ስር ነው ያለ። ከተማ ውስጥ የሚካሄደውን ነገር ልብ ብለህ አስተውል። እነማን ቢሊየን እንደሚሰሩ፣ እነማን ሚሊየን እንደሚሰሩ፣ እነማን አዳዲስ የቴክኖሎጂ ቢዝነስ እንደሚነዱ፣ እነማን ስልጣን እንዳላቸው አስተውል። የምታገኛቸው የቢዝነስ ሚስጥሮች ገንዘብ እንድታድግ ይረዱሃል። እንዴት ነው ከዚህ ኮፊ ሾፕ ጋር የምወዳደር ገንዘብ የማገኘው ብለህ ስትጠይቅ አንበሶች ያወቁትን የስኬት ጥበብን ማጥናትና ማወቅ እጅግ በጣም ይጠይቃል። ሌላኛው እንደ አንበሳ ስኬታማ ለመሆን በዙሪያ የሚሆኑ ነገሮችን ማስተዋል። ምንድን ነው እየተፈጠረ ያለ? የዛሬ 3-4 ዓመት መሄጃ የሌለኝ ግራ የተጋባው ሰው ነበር። ኢንተርኔት ላይ አንድ ጌሪ ቬይነርቻክ የሚባል ሰውዬ በሶሻል ሚዲያ እንዴት ገንዘብ እንደሚሰራ ሲያወራ ሰማሁ። ቲክቶክ የሚባል አፕ ኢሮፕና አሜሪካን ዝነኛ ነበር። እኛ ሀገር ገና ያቆተኩታል። ያኔ አይፎን ስር ከእጄ ሲገባ ጌሪ ቪ በሰጠኝ ምክር አማካኝነት እንዴት ቲክቶክ ላይ ኮንቴንት ክሬት ማድረግ እንዳለብኝ ስላወቅኩኝ እዚህ ቦታ ደርሻለሁ። ዘመኑ ተቀየረ። ድሮ ቴሌቪዥን ነበረ፣ ሬዲዮ ነበረ። አሁን ግን ሶሻል ሚዲያ ላይ ነው ጨዋታው ያለው። ይሄንን ነገር አስቀድመው ያወቁ ሰዎች አስቀድመው ያሸንፋሉ። ሌላኛው ሀብትና ስኬትን ለማግኘት እጅግ በጣም ወሳኙ ነገር በዙሪያ ያሉ ሰዎች ናቸው። አንተ በዙሪያ ያሉ 5 ሰዎች አማካይነ የሚባለውን ምክር ሰምተዋል፣ ግን ተግብረዋል? አልተገበርክም። ጓደኞችን ያቸው የሚያወሩት ስለ ፍርሃት ነው፣ የሚያወሩት ስለ ኑሮ ውድነት ነው። እነዛ ሰዎችን እያደመጥክና እየሰማ እንዴት ነው እንደ አንበሳ ስኬታማ ልትሆን የምትችለው? ወንድሜ በፍጹም ልትሆን አትችልም። በዙሪያ ያሉ ሰዎች እንደ አንበሳ ትልቅ የሆነ እይታ ያላቸው ሊሆኑ ይገባል። እምነታቸው ትልቅ፣ ዓላማቸው ግዙፍ፣ ስራቸው የሚያስቀና፣
ዲሲፕሊናቸው ትክ የሌለው ካልሆነ በስተቀር መደበኛ ሰዎችን እየሰማ ትልቅ ቦታ ልትደርስ አትችልም። ወደ ስኬታማ ሰዎች ስትቀርብ ወደ ገንዘቡ ምንጭ ትቀርባለህ፣ ወደ ዕውቀታቸው ትቀርባለህ፣ ወደ ዓላማቸው ትቀርባለህ። እቤት አትቀመጥ፣ ተኝታ አትዋል። ሶሻል ሚዲያ ላይ ዝም ብለህ ስክሮል እያደረግ አትባክን። ዜና እየሰማ ለበጎች የሚሰጠውን ዕውቀት ወደ ውስጥ አግብተህ አትጥፋ። ወንድሜ አንተ አንበሳ ነህ። አንበሳ ደግሞ ከአንበሶች ጋር ይውላል። እነማን ጋር ነው የምትውሉ? እነሱ ምን ያደርጋሉ? ቤት መቀመጥ ምንም አይጠቅምም። ወደ ቤተ ክርስቲያን ሰዎች ካሉ ሂድ። ወደ ሥልጠና ቦታ ሰዎች ካሉ ሂድ። የሆነ ባዛር ላይ ሰዎች ካሉ ሂድ፣ ተገናኝ። አንድ ታሪክ ልንገር። አንድ ቀን በእኔ ሬስቶራንት አንዲት ሴት ወንድ ልጇን ይዛ መጣች። ወጣት ነች፣ ግራ ገብቷታል። ቢዝነስ ለመጀመር ፈልጋ ገንዘብ የላትም። ወደ እኔ ቀረበችና እባክህ ማን ያዘዋል እሸቱ እርዳኝ፣ ችግር ላይ ነኝ ብላ ጠየቀችኝ። ይህች ሴት ታሪኳን ስሰማ ልቤ ተነካና ምን አልኳት? 7ኛው ዙር የግሩፕ ኮቺንጋችን ይጀምራል። እጅግ በጣም ብዙ ብር ከፍለው ብዙ ሰዎች ይሳተፋሉ። እዛ ውስጥ መሳተፍ ከቻልሽ 1 ትምህርት ትማሪያለሽ፣ 2 የሚገራርሙ ሰዎችን ታገኛለሽ ብዬ መከርኳት። ትምህርቱን ተምረን ስንጨርስ ወደ 40 ምንጭ ለሪትሪት ሄድን። በ4 ቀን ቆይታ ሁል ጊዜ ተሳታፊዎቹ ሊተኙ ሲሉ ታሪካቸውን እንዲያጋሩ እናደርጋለን። እሷ በደረሳት ክፍል እያለቀሰች የሕይወቷን መከራ ለተሳታፊዎች ነገረቻቸው። ልጇን ማሳደግ እንደከበዳት፣ ቢዝነሷን ለመጀመር ፈልጋ ገንዘብ እንዳነሳትና እጅግ በጣም ፈተና ውስጥ እንዳለች ስትነግራቸው የሚያደምጧት ሰዎች ልባቸው ተከፈተ፣ ውስጣቸው አዘነ፣ ሐሳብ ሰጧል። ከሐሳብም አልፎ ለሷ ቢዝነስ ማስጀመሪያ የሚሆን ገንዘብ አዋጥተው በዚህ ሰዓት ልጅቱ ቢዝነሱን ጀምራ እየኖረች ነው። ምን ስላደረገች? ከቤቷ ወጣች፣ ካልጋዋ ተነሳች፣ ሰዎችን አገኘች፣ ታሪኳን ተናገረች፣ ወደ ገንዘቡ ወደ ስኬቱ ቀረበች። አንተ ግን ቁጭ ብለህ ስለ ኑሮ ውድነት እያወራክ ነው፣ እያዛጋክ ነው። ወንድሜ መንገድ አለ። አማራሪ በጎች ናቸው፣ የሚፈሩት በጎች ናቸው። አልጋቸው ላይ ተኝተው የሚውሉት በጎች ናቸው። ስለ ታሪካቸው ማውራት የሚፈሩት በጎች ናቸው። አንበሶች አይፈሩ፣ ያምናሉ። አንበሶች ደፋር ናቸው። አንበሶች ሰዎች ጋር ይሄዱና እጃቸውን ይጨብጣሉ። አንበሶች ከሰዎች ጋር ኮኔክት ያደርጋሉ። አንተ ከማን ጋር ነው ኮኔክት የምታደርገው? የአንበሳ መረጃ ለማግኘት እንደ አንበሳ እይታ ያላቸው ሰዎች እነሱ መሃል መግባት፣ እነሱን ማድመጥ፣ ከነሱ ጋር ወክ ማድረግ ይገባል። ብዙዎቻችሁ መሆን የምትፈልጉበት ክፍል ከናንተ ያነሰ ዕውቀት ያላቸው፣ ገንዘብ ያላቸው፣ እይታ ያላቸው ሰዎች ጋር መሆን። ሲያወሩ ስትሰማቸው እኔማ ከአካሌ እሻላለሁ ብላችሁ ኢጓችሁን ማሳጅ ታደርጋላችሁ። ጥበበኛ ሰዎች ግን የግልና የሥራ ሕይወታችሁ የቆመ ይመስላችኋል? መጥፎ አስተሳሰባችሁን አሸንፋችሁ ዓላማችሁን መኖር አምሯችኋል? እንግዲያውስ የቡድን ስልጠናችን የሚያስፈልገው ለእናንተ እንደናንተ አይነት ሰዎች እጅጉን የለወጠው የማን ያዘዋል እሸቱ የቡድን ስልጠና 8ኛው ዙር ምዝገባ ተጀምሯል። ራሳችሁን ታውቃላችሁ፣ በዓላማም ትኖራላችሁ፣ ህልመኛ የሆኑ ወዳጆችም ታፈራላችሁ። ምርጥ የሆነ ህይወታችሁን ለመኖር ቀጠሮ አትያዙ። 0987 2090 ላይ በመደወል አሁኑኑ ይመዝገቡ። የሚውልበት ክፍል ከነሱ በበለጠ ዕውቀት፣ ጥበብ፣ ገንዘብ በተሞላበት ክፍል ውስጥ ነው። ለምን? አዲስ ነገር እንዲማሩ ስለሚረዳቸው። የኔ ጥያቄ እግዚአብሔር አምላክ ዓላማ ኖሯቸው እይታቸውን አስተካክለው ቦታቸውን ለሚለውጡ ሰዎች ሁል ጊዜ ይሸልማቸዋል። ይህን ነገር ልንገራችሁ። ለምን ሰዎች ብዙ ገንዘብ የሚያገኙት? ለምን ብዙ ሰዎች ስኬታማ ያልሆኑት? የመጀመሪያው ስንፍና። ሰዎች ሰነፍ ናቸው። ካልጋቸው ጠዋት መነሳት አይፈልጉም። መጽሐፍ አንስተው ማንበብ እጅግ በጣም ያስጨንቃቸዋል። ቲክቶክ ላይ ስክሮል እያደረጉ ዕድሜያቸውን ይጨርሳሉ። ከክለብ ክለብ እየዞሩ በመዝናናት ይባክናሉ። ብዙዎች ሰነፍ ናቸው። ስንፍና ግን ብቸኛው ምክንያት አይደለም። ምክንያቱም እየጣሩ እየለፉ እየደከሙ ስኬታማና ፋይናንሻሊ ፍሪ ያልሆኑ ብዙ ሰዎች አሉ። ለምሳሌ እዚህ አካባቢ አንድ ትልቅ አፓርትመንት ይገነባል። እጅግ በጣም ወጣት ጠንክረው የሚሰሩ ኢትዮጵያውያን አሉ።
ብረት የሚያጣምሙ ብሎኬት ላይ ሲሚንቶ የሚለስኑ አናጤዎች አሉ። ሌሊት ተነስተው ቤት የሚጠርጉ ሰዎች አሉ። ሌሊት ተነስተው መንገድ የሚጠርጉ ሰዎች አሉ። ይጥራሉ፣ ጠንካራ ናቸው፣ ለፊ ናቸው። ፋይናንስ ግን ወደ እነሱ አልመጣም። ገንዘብ ወደ እነሱ አልመጣም። ለምን ካላችሁ ሁለተኛው ምክንያት ነው። ጥበብ ማጣት፣ አለማወቅ፣ አለመረዳት፣ ራስን አለማወቅ፣ የገንዘብ አሰራርን አለማወቅ፣ የቢዝነስ አሰራርን አለመረዳት ብዙዎች ድሃ እንዲሆኑ አድርጓቸዋል። በጉልበት የምታገኙት ገንዘብና በእውቀት የምታገኙት ገንዘብ እጅግ በጣም ይለያል። ይሄ ቤት ሲገነባ ብዙ ጉልበት ያወጡ ሰዎች ብዙ ገንዘብ አልያዙ። አርክቴክቱ ትንሽ ነገር ጫር አድርጎ በርካታ ገንዘብ ሊያገኝ ይችላል። እናንተ አዋቂ ናችሁ ወይ? ዛሬ እውቀት ነፃ ነው። ብር አትከፍሉም። ይህን ቪዲዮ ስትመለከቱ ጊዜያችሁን ግን ከፍላችኋል። ጥርሳችሁን ነክሳችሁ እስከዚህ ግን መጥታችኋል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ ቪዲዮዎችን ሁሉ ጊዜ ወደ እናንተ እንወስዳለን። አያችሁ፣ ብዙ ሰዎች መዝናኛ ላይ ያተኩራሉ። ስኬታማ ሰዎች እንደ አንበሳ የሚያድኑ ሰዎች ግን የሚያተኩሩት ትምህርት ላይ። ተወደዳችሁ፣ ስለ ገንዘብ ካጠናችሁ፣ ስለ ሰዎች አሰራር ካጠናችሁ፣ ራሳችሁ ጊዜያችሁን ወስዳችሁ የምትጥሩ ከሆነ እግዚአብሔር ይሰጣል። ለሚነፉ ሰዎች መንገድ አለ። ጓደኛቸውን ለሚመርጡ ሰዎች መንገድ አለ። ጊዜያቸውን፣ ትኩረታቸውን አንድ ነገር ላይ ወስነው፣ ለምሳሌ እንበልና ኮፊ ሾፕ ለመክፈት ፈልገው ኮፊ ሾፕ የሚቀጠሩ ሰዎች ባሪስታ ሆነው፣ አስተናጋጅ ሆነው፣ ማኔጀር ሆነው እያንዳንዱን የኮፊ ሾፕ ጥበብ የሚማሩ ሰዎች ቡና እንዴት እንደሚሸጥ፣ ቡና እንዴት እንደሚስተናገድ፣ እንዴት እንደሚፈጭ፣ እንዴት እንደሚቆላ አንድ ባንድ ያወቁ ሰዎችና ያላቸውን ገንዘብና ትኩረት እዛ ላይ ኢንቨስት ያደረጉ ሰዎች ስለ እውነት ነው ምላችሁ እግዚአብሔር ይሰጣቸዋል። እግዚአብሔር ደግ ነው። የልፋታቸውን የሩጫቸውን ያባዛላቸዋል። ዋናው ነገር ደግሞ ያ እንደሆነ እንዳትረሱ። ገንዘቡ አይደለም፣ ስኬቱ አይደለም። ዋናው ነገር ከአምላክ ጋር ተገናኝቶ ስኬታማ ሆኖ መኖሩ ነው። ለምን ካላችሁ ከአምላኩ ጋር የሆነ ሰው ከዓለም ጥበብ ጋር አለ፣ ከሰላም ጋር አለ። ስላደመጣችሁ ከልብ አድርጌ አመሰግናለሁ። እንደዚህ አይነት ጠቃሚ ቪዲዮዎችን ከፈለጋችሁ ሰብስክራይብ ማድረግ